ስሜነህ ቸኮል እባላለሁ። ስራዬ እርሻ። ልጆች 10 ልጆች አሉኝ። መጀመሪያ ልጄ የሰራሽ ልጅ ሆና ስጋ ወተት ታፈቅር ነበር። ሁለተኛም ከወንድሜ ጋር ከከብት ጥበቃ እየሄደች ከብቶች ይወጓት ይጥሏት ነበር። እንደዚያ ሆና ደስተኛ ሆና ያደገች። ሰራሽ ትምህርት ቤት ነበር። ትዳር ሲመጣ 12 አርፋት 13ኛ አመቷን ስትደርስ ጎጆዋን መስረታ አስትኖር አረገዘች። በውልድ ያው ምጥ ተያዘች። በምጥ የተነሳ ፈሳሽን ታልቆም ሁሉም ከባድ መጀመሪያ ምጤ ኋላ ጤና ማጣት ብቻ ነው ከባድ። ፈሳሽን አለመቆጣጠሪ እንደ ጓደኞቼ እኩል አለመሆን ሁሉም ቀን የመረረኝ ከወለዱ በወሬ ነው ምናምን በቃ አመመኝ። ፈሳሹ ሲያመኝ ሰውነቴ ሁላ ተላላጠ። ለብዙ ጊዜ ያው እስከምድን ድረስ ተስፋ ቆይቻለሁ። እንዲሁም ተሰቃይቼ በቃ ኮቻ መሳለቅ ሲኖር የሰራሽ መታመን ሰው በጣም ክብደት የተሰማኝ ስሜት ወይም ባልወልድሽ ወይም ነው ሙቸቀርቼ ቢሆን በያስብያለሁ። ፈሳሽ ነገር ይሸታል፣ ያስቀይማል። ይሄም አልፎ ሲት ይቀላል፣ ይሄም አልፎ ሲት ይቀላል። ፈሳሽ ነገር ሸተተኝ የሚል ይኖራል፣ ያማል። እንኳን ከጭንቅላት ህይወት ለማስጠፋት ይደርስኩት እንደዚህ ያለ ነገር ሲሆን የሚሰማኝ አንደኛ አለድሜ በመዳር አንድ አቋም ባንድር ከዚህ ወል ችግር አንደርስም። ደሞም ከዳርነን ብናፋታ ሌሎች ትንንሽ ሴቶች ከቤት ትርግጣሉ እና ለመዳር ሐሳብ ይልኝ ለትምህርት የዳንኩኝ የጤና ተጠሪ ነው እሱ ነው። እንደዚህ የሚያድኑ መጣዋል አምጧት ብሎ መጣው ሆስፒታል ገባሁ። እዚያ መረመሪ ተቀመጣለሽ ተቀመጥ ሳምንት እዚያ ወዲያ አገቡኝና ሰሩኝ። ከዳን በኋላ ወደ ሀገርሽ ሂጂ አሉኝ። በ6 ወርሽ ወደኛ ትመጣለሽ አሉና ካርድ ሰጡኝ። መጀመሪያ ፈርቼ ነበር። እንዴት ነው የሚያረጉ ያማል አያምን ብዬ ጠየቁ። የታከሙትን ስጠይቅ አያምን ሾህ ነው የሚያምን ይሳያምን አሉ። አላውነትም እኔ አላውቅም ሲሰሩ እነሱን አላውቅም። በሳምንቱ ጎማው ተነቀለልኝ ዳንኩኝ። አሁን ከዳነች በኋላ ያለን ስሜትና ደስታ እንኳን ህይወታችን ፊታችን ተለውጧል ብያለሁ። ቤተሰቡ ከክብረ በዓሉ ከዘመዱ ጋር ሁሉ በጠላ በጥሪ በግንኙ በደስታ ነው። አሁን ግን ወደፊት እኔ የምመክረው አመካከርና እንደኔው ያለኝ የጭንቅላቴን ዕውቀት ለጎረቤቴም ሆነ ለማንም ትምህርት የምሰጠው እኔን ያየ ተቀጣ አለድኛ ትዳር ፈልጋታ ገው ከዳን በኋላ አረገዝኩ በኋላ ወለድኩ። ከወለድ በኋላ ደስ አለኝ። ቤታችን ደስታ በደስታ ነው። ስወልድ ራሱ ሰው ጉሩም ነው ያለ። ቤተሰቦቼ ድሮ አዘንተኛ ነበሩ በእኔ የተነሳ፣ ዛሬ ግን ደስተኛ ሆኑ። የልጅ ልጅ አዩ። እኔ ዳንሁላቸው። እኔም እንደ ድሮ ሆኖኛል። የድሮ ህይወቴ ሲለወጥ በጣም ደስተኛ ሆነ።